ሙዚቃ ልትከፍት ማለት ነው። በጣም የተቸገርክ ትመስላለህ አልኩት። ቤቱ ደግሞ መገናኛ ይባላል። በጣም ተቸገርክ አልኩት። ልጁ ኦቨር ድራይቨር ነው። ፎቶም አለኝ ሁሉ ነገር፣ ግን ልጁ አምጦ ደፋብኝ አይኔ ላይ። ለምን በሉኝ። የአማራ ሙዚቃ መክፈት ግን ለምንድን ነው የማትችሉት አልኩት። ዝም ብዬ ተጠንቅቃችሁ እንደምኖረው አውቃለሁ፣ ግን በጣም ላይክ ያዛችሁን አልኩት። ጣልቼ አይደለም ኤርትራ፣ ትግራይ ምናምን ኦሮሞ በል ጣልቼ አይደለም፣ ግን በጣም 5-6 ሲደጋገምብኝ የአማራ ሙዚቃ እንዳከፍቱ በጣም የተደረገ ላይክ መጠጡን አንስቶ ደፋብኝ። የሆነ ሰዓት የዘጋው ዕለት አስታውሱ፣ ላይቤን ዘግቼው ነበር። ታስታውሳላችሁ? ከኔ ጋር የነበራችሁ ሰዎች ለልጅ አባት እያወራሁት አይደለም። ይሄ ዝና ሌላ ሮም ውስጥ ነው ያለው። ላይክ እንደዚያ ሙዚቃ ስለው እኛ የኤርትራ ሙዚቃ ሰለቸን፣ የአማራ ሙዚቃ ግን አከፍቱን ስለው መጠጥ አይኔ ላይ ማለት ነው። መጠጡን ደፍቶብኝ ማለት ነው። መጠጡ አይኔ ላይ ደፍቶብኝ ማለት ነው። I can't see you guys. ልጆቼ ሌላ ቦታ ነው የጣልኳቸው፣ ግን አይኔ ላይ መጠጡን ሲሞላብኝ ማለት ነው እናንተን ማየት አልቻልኩም። እኔ የሆነ ሰዓት ወጥቼ ነው የሆነ ሰዓት ወጣው። መገናኛ የሚባል ቤት ማለት ነው። እኔን ካጠፋው ራሱ ይቅርታ ጠይቃለሁ። ተስማ ብለድ ግን ሊገለኝ ከመጣ ተቀብዬው ነው የምተኩሰው። ተቀብዬ ነው የምተኩሰው። ጨካኝ መሆን ይከብዳል፣ ግን ማንነት ይከብዳል ስላለ